ሰላም ውድ የሪታስ ኪችን ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ቤት የሚሰራ ጣፋጭ የሆነ ፈጢራ አብረን እንሰራለን። አብራችሁን ቆዩ። መልካም ቆይታ። ቤተሰብ ሰብስክራይብ እያደረግን ይህን ቻናል ላይክ እያደረግን ኮሜንት እያደረግን እዚህ ጋር ዱቄት እናዘጋጃለን። ቤኪንግ ፓውደር ጨምራለሁ። እዚህ ጋር ጨው አደርጋለሁ። 2 የሻይ ማንኪያ ያክል ቤኪንግ ፓውደሩንም የዛኑ ያህል እንጨምራለን ሳይበዛ። ዘይት እናደርጋለን። 3 የሾርባ ማንኪያ የሚያህል ዘይት እናደርጋለን። እዚህ ጋር እናዋህደዋለን። ዱቄታችንን በደንብ አድርገን እናዋህደዋለን። እዚህ ጋር የፈላ ውሃ ወይ ደግሞ ለብ ያለ ውሃ ቢፈላ ምንም አይደለ፣ አብረን እናደባልቀዋለን። በደንብ አድርገን እናዋህደዋለን። ዲክ ከሆነልን በኋላ በደንብ መታሸት ስላለበት በእጃችን ዲሽት እናደርገዋለን፣ እናሸዋለን። እጃችንን መታጠብ እንዳንረሳ። ምግብ ላይ ጽዳት ወሳኝ ነው። እዚህ ጋር በደንብ አሸዋለሁ እንደዚህ ከእጄ እስኪላቀቅ ድረስ ሽት አደርገዋለሁ። ሰብስክራይብ እያረጋችሁ ቤተሰብ ላይክ እያረጋችሁ አበረታቱን። ሰብስክራይባችን እየጨመረ አይደለም ፋሚሊ፣ አበረታቱን። ሰብስክራይብ ፋሚሊ፣ ሼር ኮፒ ሊንክ እያደረጋችሁ እዚህ ጋር እንደዚህ ሆኖልናል። እዚህ ጋር መዳጫችንን እናስተካክላለን። እንዲህ እያደረግን እያስተካከለን እንዲህ ባለ መልኩ እየዳጠን እንደዚህ እየዳጠን ዘይት እንደዚህ እያደረግን እየቀባን እናስቀምጣለን። አሁንም ዱቄታችንን እየነሰነሰን በጣም ቀላል ነው ፈጢራ። እንዲህ እየዳጠን ቂጣችንን እንዲህ ባለ መልኩ እዚህ ጋርም ዘይት እየቀባን እንዲህ እያደረግን እናስቀምጣለን። ከዛ ቀደም ትንሽ 10 ደቂቃ ካስቀመጥነው በኋላ ደግመን እንድጠዋለን። ያው እዚህ ጋር ዱቄት አያስፈልገንም፣ ዘይቱም ስላለ ዛትማሽ ዱቄት አያስፈልገንም። እንዲህ እንድጠዋለን። ይሄ ለመብሰል በጣም ዝግጁ ሆኗል ማለት ነው። ቤት ውስጥ ባለን ነገር ያርገን እናዘጋጃለን። እዚህ ጋር ስቶቫችን ላይ እንጥዳለን መጥበሻችን እስኪግልልን ድረስ እዚህ ጋር እንቁላል እናዘጋጃለን። ሽንኩርት በጥሩ ሁኔታ እዚህ ጋር ተከትፎ ቁጭ ብሏል። ጨዋለን። እዚህ ጋር ቆንጆ በርበሬም ውስጥ ላይ መጠቀም ትችላላችሁ። እኔ አልተጠቀምኩም። የተወሰነ ሽንኩርት መጠን ጨመርኩ። ለ3 እንቁላል የሚያክል ጨው ጨመርኩኝ። እዚህ ጋር ጨው መብዛት የለበትም። እንመተዋለን፣ በደንብ አድርገን እንመተዋለን። በቃ እዚህ ጋር ዝግጁ ሆኗል ማለት ነው። እዚህ ቂጣችንን እንጥዳለን። ቂጣችን ሰፋችብን ግን ይሁን፣ ቆንጆ አድርገን እናወጣዋለን። በቃ እንዲህ ጥሩ አድርገን ከገለባበጥን በኋላ እዚህ ጋር እንቁላላችንን እናፈሳለን።
ገልብጠናል ግን ለብለብ ነው የምናደርገው ቂጣው ብዙ መብሰል የለበትም ከእንቁላሉ ጋርም ስለሚበስል እዚህ ጋር እንደዚህ አድርገን እላው ላይ እንደርብበታለን የለበለብነው አንድ ቂጣ ነበረ እላው ላይ እንደርባለን እስኪ በስል እየገለባበጠን ማብሰል ነው ያለብን ማለት ነው ያው እንዲህ ባለ መልኩ በጣም የሚያምር ቂጣ ሆኗል የሚያምር ፈጢራ ሆኗል ይቅርታ ወደ ፈጢራ ተቀይሯል እዚህ ጋር እንዲንቆራረጠዋለን እንደዚህ ቆረጥ እናደርገዋለን እንዴት እንደሚያምር እዚህ ጋር ማር ያስፈልገናል ማራችንን እንደዚህ እናረጋለን በጣም ቀላል ነው ቤታችሁ ሞክሩት ቃማሻችን ሞክሩ እንግዲህ እስቲ እንቅመሰው በጣም ትኩስ ነው በጣም ያበደ ነው ማረጋገጫ አንድ ዋው በጣም ያበደ ነው ከወተት ጋር ደግሞ በጣም ቆንጆ ሆኖ የተሰራ ነው ሁላችሁም በየቤታችሁ ሞክራችሁ አስተያየታችሁን ኮሜንት ላይ አስቀምጡልን ባይ ፋሚሊ እንግዲህ ላይክ ኮሜንት ሼር ሰብስክራይብ በማድረግ ፍቅራችሁን ግለጹልኝ ስለተከታተላችሁኝ አመሰግናለሁ ባይ